እግዚአብሔር እኔን በዚህ ሰዓት ቅዱሳን አንድ ነገር አሳየም። ያ ምንድነው? በዚህ ሰዓት እግዚአብሔር ከህፃን እስከ አዋቂ ኢትዮጵያ ውስጥ ያለ ከኢትዮጵያ ውጭ ያሉ ኢትዮጵያውያን በሙሉ በትንሿ ጣት ላይ ቀለበት ማጥለቂያ ጣት ላይ ወርቅ ህዝቡ እያጠለቀ አያለው። ምንድነው ይሄ ጌታ ሆይ ብዬ ስል ይሄን ህዝቤን ላልተው ላልከዳው ለዘላለም ይሄ ቀለበት ከነሱ ከህዝብ ከኢትዮጵያ ህዝብ አይወልቅም። እንዲሁም ደግሞ አሁን እኔ ይሄን ቀለበት አንቺን ማሳይሽ ይሄን ህዝብ ቢተው ኖሮ ይሄን ጠቅላይ ሚኒስትር ዶክተር አብይን ለዚህ ህዝብ አሳልፌ አልሰጥም። ስለዚህ ይሄን ህዝብ ልባርከውና ልረዳው ስለወደድኩኝ አብይን የመረጥኩት እኔ ነኝና ህዝብ ሆይ አትሳሳት ብለዋል እግዚአብሔር። ክብር ለጌታ ይሁን። ይሄን የምናገረው ከእግዚአብሔር አንድ ቤት ወጣው ነው የምናገረው። ይሄን የሚያወራው እግዚአብሔር ነው። ስለዚህ ኢትዮጵያን እንደገና ልጎበኝ ይሄን መንግስት እግዚአብሔር እንደገና እየመረጠ እኔ ከጌታ የተቀበልኩትን ነው የምሰድላችሁ። ክብር ለእግዚአብሔር ይሁን። ጌታ እግዚአብሔር ሰሜን ወርቅ እያጠለቀ ከህፃን እስከ አዋቂ፣ ደቡብ ወርቅ እያጠለቀ ከህፃን እስከ አዋቂ ምንድነው አልተውም። ኢትዮጵያ ህዝብ አሁንም አልተውም። ቢታው ኖሮ ይሄን መንግስት ለዚህ ህዝብ አሳልፌ አልሰጥም። ነገር ግን አለመተው ምልክት ነውና ዛሬም ቢሆን ኢትዮጵያ ህዝብ እንደገና ጉብኝት ከኢትዮጵያ ህዝብ ጋር ነው አለኝ ጌታ። ኮፕሊንክ ሼር ያደረጋችሁ ለቅዱሳን አድርሱ። ክብር ለጌታ ይሁን። እግዚአብሔር መልካም ነው። የኢትዮጵያን ህዝብ የሚመለከት ጌታ በዙፋኑ ላይ አላረጀም፣ አልደከመም። በእውነት ሙሽራው መጥቶ እስኪወስደን ድረስ ይሄ ጌታ ዛሬም ለዘላለም የምንጠብቀው ሙሽራችን ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ የተባረከ ይሁን። እንዴት ደስ የሚያሰኝ ነገር ጌታ ነገር መሰላችሁ። ጌታ ተናገረ እንደ ቃሉ። ስለዚህ እግዚአብሔር ከኛ ጋር ነው፣ አይተወንም፣ አይጥለንም። እውነት ጥሎሽ ተጥሎልናል። ያም የናዝረቱ አለቃ ኢየሱስ ክርስቶስ ለኢትዮጵያ መልካም ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። የትኛው ሲመጣ የትኛውን መንግስት ተባረክልን እግዚአብሔር እስቲ ይሄን አድርገሃል ብለን አናውቅም። ግን አሁንም ይሄንን መንግስት እየተተችን መልካም ነገር ግን ኢትዮጵያ ህዝብ በዚህ መንግስት በኩል ያገኛል። አስረግጬ ነው የምነግራችሁ። በዚህ መንግስት በኩል መልካም ነገር ኢትዮጵያን ህዝብ እንደገና ያገኛል። ብርሃን ያያል ኢትዮጵያ ህዝብ፣ መልካም ነገር ያያል ኢትዮጵያ ህዝብ። ማን እያለ ዶክተር አብይ እያለ እግዚአብሔር ኢትዮጵያን ህዝብ ብርሃን ያሳያል። እቺ ሴትዮ ምንድነው የምታወራው? ምንድነው የምትለው በሉኝ። ታያላችሁ። በዚህ መንግስት ነው ብርሃን የምናየው። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በጣም የክርስቶስን ህልውና እየፈራው፣ በጣም የእግዚአብሔርን ትልቅነት እየፈራው፣ በጣም እሱ በዙፋኑ ላይ ትልቅ ነው። እሱ ማኖር ይችላል፣ መግደል ይችላል፣ መባረክ ይችላል፣ መፈወስ ይችላል። እሱ የሁሉ ዳኛ ስለሆነ ነው። ክብር ለስሙ ይብዛለት። ክብር ለስሙ ይብዛለት። ስለዚህ እኔ ከኢየሱስ ዘንድ ይኸው በዚህች ቀለበታችሁ በዚህችኛው ላይ በዚህች ቀለበት እግዚአብሔር ወርቅ ያጠለቀ ነው። ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ አጠቃላይ። ስለዚህ ህዝቤን አልተውም አለ። ብተው ኖሮ ይህን ጠቅላይ ሚኒስትር ለኢትዮጵያ አሳልፌ አልሰጥም። ስለዚህ ከሱ ጎን ነኝና አትሳሳት ህዝቤ። ከኔ ከእግዚአብሔር ጎን ሁን። አብሬ ከኔ ጋር ለሰሜን፣ ለደቡብ፣ ለምዕራብ፣ ለምስራቅ መልካም ነገር ይሆናል። እንደገና አሁንም አስረግጬ ነው የምናገረው። የኢትዮጵያ አምላክ ድንግል ማርያም ልጅ መድኃኔዓለም አላረጀም፣ አልደከመም። ዛሬም እግዚአብሔር አምላክ ከእናንተ ጋር አለ፣ ከኔ ጋር አለ። ይሄ ለመወደድ፣ ይሄ ለመደሰት የሆነ ነገር እንዲሆን አይደለም። ለእግዚአብሔር ክብር ነው። ዛሬ ልሞት ይችላል፣ ነገ ልሞት ይችላል። ነገር ግን የእግዚአብሔርን ሀቅ ለትውልድ መናገር ስላለብኝ እንደፈለግሽ አፋችን እንዳናሸው ደህና ነገር ስመጣ አመስግነን አናውቅም። ከሞቴ በኋላ ግን ለአንድ መንግስት እናለቅሳለን። ከሞት በኋላ ለቅሶ እንወዳለን። የሰሩትን ስራ አመስግነን አናውቅም። ይቅር በለን መድኃኔዓለም። በዚህ አጋጣሚ ግን ይህን ስናገር ለክርስቶስ ክብር ለማስጠሩ ኮምፕሊት ሼር ያደረጋችሁ ለምን መለከተው ለሰው ልጅ ሁሉ
ስለዚህ ወርቅ ልናጠልቅ ነው። ወርቅ ሊያስጠልቀን ነው። እግዚአብሔር ከሰሜን ከደቡብ ከምዕራብ ከምስራቅ ክብር ለእግዚአብሔር ይሁን። እያጠለቃችሁ አየው፣ ሆነ፣ ተከናወነ፣ ተፈጸመ፣ ተሳካ። እግዚአብሔር አምላክ የተሳካ ነገር ነው በእኛ የሚያደርገው። መልካም ነገር ነው በእኛ ላይ የሚሰራው። ክብር ለእግዚአብሔር ይሁን። ላቆመን ጌታ፣ ለረዳን ጌታ፣ ላገዘን ጌታ፣ ሰው ላረገን ጌታ በእውነት ትውልድ ይሄዳል ይመጣል። የኛ ጌታ ግን በዙፋኑ ላይ እንደነበረ ይኖራል። ቃሉ እንደጸና ነው። እንደጸና